አለን ፀሐይ ነው አይሰማም አለን እንዲህ ዓመት እንኖራለን። ጀነራሉ ሲል እንደነበረው ፖለቲካኛ ሆነ እንጂ እንደናንተ አይነት ወታደሮች ነን። ወደ ፖለቲካ የሚያስገቡን የሚያደናግሩት የሚያጣፉት ቀጣፊዎች የደም ነጋዴዎች ናቸው። እነሱን ለእናንተ ማስረዳት የሚቻል አይመስልኝም። ቀጣፊዎች እነማን ናቸው? የሚያደናግሩት እነማን ናቸው? ታውቋቸዋላችሁ። ገብቶን ትግል ወጣን ያሉት አርበኛ ነን እያሉ የሚጠሩት እነማን ናቸው? ስልጣን ፈላጊዎች፣ የደም ነጋዴዎች፣ ትግል ሻጮች ናቸው። ትግል ሻጮች ማለት ነው። እነሱን በጋራ መታገል መቻል አለብን። እነሱን መታገል አለብን። ትናንትና በማዕከላዊ ጎንደር ምዕራብ በለሳ የፋኖ አንድነት ተብሎ ጥሪ ተደረገ። ጥሪውን ተቀብለን አመራሮች ተገንተናል። ስንገኝ ግን የተተኮሰባችሁን የቆሰለውን መስዋዕት የከፈለውን አባላት የምታውቁት እናንተና እኔ ነን ማለት ነው። ለምን በለሳ ተቀጥሮ ደቡብ ጎንደር ላይ ተገኘው አመራሩ የምን ፍላጎት ትግል ለመሸጥ ማለት ነው። መግለጫው ምን ይላል? ሐምሌ 5ን እያከበርን ነው አለ። ስለዚህ የብልጽግናውን ቀንደኛ ኮሎኔል ደመቀ ጋር ሆኖ ብልጽግናን ከሚያነግስና በሞቱት ጀግኖች ያን ሁሉ ኃይል አስጨፍጭፎ ከብልጽግና ጋር እኩል የሚቆም ኃይል ጋር እኛ አንቆምም። እንቆማለን? እኔ አልቆምም ብዬ ነው። አንቆምም። ስለዚህ ቅድም ጀነራሉ ሲል እንደነበረው ከእንዲህ አይነት ቀጣፊ ውጅንብር የሚፈጥር ጋር የምንወዛወዝ በስልክ በተለያየ ጽሁፍ የምታዩትን አይታችሁ እንዳትደናገሩ ማለት ፈልጋለሁ። በለሳ ላይና ደቡብ ጎንደር ላይ ደንቢያ ላይ 196 ሰው በአፋር የተገደለ ሰው እጅ ላይ አለ። በስም እስከ አባቱ ምዘረዝረው ማለት ነው። 196 ሰው ማን የገደለው? እነ ደረጀ፣ እነ ተሾመ፣ አበበ ከበደ የአፋድ አመራሮች ማለት ነው። ስለዚህ ገብቶትም ሳይገባውም የወጣውን ቀይ ረጅም ጥቁር አጭርና እንደናንተ አይነት ጸጉር የጎነጎነ መልከኛ የወደቀበትን ትግል ለአፋድና ለብልጽግና ምንሸጥ አለመሆናችን ማረጋገጥ ፈልጋለሁ። አንሸጥም። ስለዚህ እናንተ እኛንና ጀነራሎችን መሰሎችን ተከትላችሁ ወጣችሁ የኔ ወታደር ካልሆንክ ተብሎ የሚረሸን እኔ መመራህ ካልሆነ ተብሎ አባትና እናቱ ተይዞ ከብት እየተነዳ የታጠቀ ስናይፈር የያዘ ሰው በሬ የሚነዳበት ሰዓት ደርሰናል። እነዚህ አይነት ቀጣፊዎች ጋር ማንሰለፍ ሰዎች ነን። አንሰለፍም። አንድነት ተፈጥሯል። ምናልባት ብልጽግና ጋር አንድነት ፈጥረዋል። ተከዜ ዘብ እያሉ ይሄዳሉ። አብረን እንጠርገዋለን ብልጽግና ጋር እንጂ የነሱ ወታደር ወይም የነሱ አመራር አለመሆናችን በለለነው። ጀነራሉ ግዛቸውና መሰሎቹ ወይም እናንተ ጋር ያያለን ትናንት እየተተኮሰ ቅድም የተጠቀሰችው አርበኛ ጓዳችን በተሰውስተትናንትናው ድረስ እየተገደልን ባለበት ሰዓት አንድነት ፈጥረናል። እንኳን ደስ አላችሁ አለ። ደስ አይበለው። ደስ አይለንም። እኛ በእንደዚህ አይነት ቀጣፊ አባሎቻችን እየተገደሉ ባሉበት ሁኔታ ደስታ አይሰማኝም። አጠቃላይ እናንተ ግን በሚጻፉትና በሚደወለው ብጅምብር እንዳትወዛወዙ መድራችሁን ልትቆሙ እንፈልጋለን። ድርጅታችን አፋብን መሆኑን እዛችን በላይዝ መሆኑንና ኮራችሁ ዳግማዊ ቴዎድሮስ 5ኛ ኮር መሆኑን አውቃችሁ ባላችሁ በጥንሳችሁ እንድትቆሙና የሚያጭበረብር ህዝብን የሚያስፈራራ ሚራሽንና በሬ የሚነዳውን እንታገለዋለን ማለት እንታገለዋለን። በእነሱ የውሸት ሚዲያ የውሸት ጋጋታ ስንት ጀነራሎችና የአጋዚ መከላከያ ኮማንዶዎች ባሉበት ቀጠና ላይ እንዴት አይነት ዘራፊዎችና በሬ ሌባዎች የተሾሙበት እዚህ ላይ ማንካተት መሆናችን የተሰጠው መግለጫ ማይመጥን ለአማራ ህዝብ ለፋኖ ማይመጥን መሆኑን አንድነቱን የሌለነበትና ማንቀበል መሆኑን እንድታረጋግጡና እንድታምኑ ፈልጋለሁ። በጣም ነው ማከብራችሁ፣ ወዳችኋለሁ። እስከ መጨረሻው የዚህ መሪ ሳልሆን እግረኛ ሆኜ እናንተ ጋር ለመታገል ዝግጁ ነኝ። አከብራችኋለሁ ነው።